ቢጎ ላይ ማለት ነው። ይሄ ልጅ እንዳልሆነ ያወጣሁት እኔ ነኝ ቢጎ ላይ ማንም አይደለም። አዎ ሙሉ ቢጎ አንዴ ልናገር። ችግር የለውም። ምናልባት ጾጺ ላቫናይትን አንተ ሳታውቃት በፊት ምናልባት ቅድሚያ ተዋውቀው ቢሆንስ በዚህ ፎቶ ተዋውቋት ኦልሬዲ በሪል ማንነቱ ከመጣ ቢሆን በኋላ ቢሆንስ አንተና እሷ ይተዋወቃል። ይኸውልሽ ለኛ መታ አሁን እዚህ ጋር ራሱ በተናገረችው ነገር የሰማነው ነገርና ለኛ መታ የተናገረችው ነገር አንድ አይደለም። ምክንያቱም ለኛ ያለችው ለወንድሜ ቪዲዮውን ላከለት ብላ ነው የነገረችን። ለኛ እዛ ጋር አልደረስኩም። አሁን አልደረሰችም። አስፈራራት እንጂ አልደረሰ። እሺ ላውራ ወይስ አሁን ስለ ማርቆስ አውራል? እሺ ማሪ ይኸውልህ እኔን ግን እንትን እንዳትለኝ ስታወራ ራስን ችላ አውራ። እኔ ወሬን አልጨረስኩም። ወይ ልትበጠብጥ ነው የገባኸው? እሱን እዛው ኖ እሱ እኮ አለ እኮ ቆሻሻ ሰው ነው እኮ አለ እኮ የማርቆስ አንተ ራስን ዲፋይንድ ማድረግ ትችላለህ። ማርቆስን ዲፋይንድ ማድረግ ትችላለህ። እኔን ግን መናገር አትችልም። እኔ ነኝ እዚህ ጋር መጥቼ የተናገርኩት። አንተ አዘኸኝ አይደለም። ላቫን ሀቢባ ላይክ እውነቱን ነው ማወቅ የፈለግሽው ወይስ ተደብቆ አስመስዬ ነው ማለፍ ያለብኝ? እኔ እሷ አስታወራ ሚውት አድርጌ ነበር አይደለ እኮ እኔ ሚውት አድርጌ ነበር አይደለ? ታሪኬን ያወራሁት አንተ አይደለም። የኔን ታሪክ የምታወራው እውነት እንዳይወጣ ነው። ሚውት አድርጊለትና ያንቺ ተራ ላይ እሱ ሚውቱን አላበራም። ማንም የማንም ሰው ተራ ላይ ሚውት እንዳታበሩ። ሁሉም ተራውን ጠብቆ ነው የሚያወራው። አንድ ሰው ሲጨርስ አንድ ሰው ሚውቱን ያበራል። ጥያቄ ያለው ሰው እንደኔ እንደዚህ እኔ ማንንም አላቋርጥም፣ ሰው አከብራለሁ። እንደዚህ ደብተርና እስክሪብቶ ይዛችሁ ጻፉ ከፈለጋችሁ። እኔ ጥያቄ ካለኝ እጽፋለሁ። ያ ሰው ሲጨርስ ተራዬን ሚውቴን አብርቼ ጥያቄውን ጠይቋለሁ። ማንንም እንዳያቋርጥ። የምታቋርጡ ሰዎች አላችሁ፣ የሆነ እውነታ እንዳይወጣ ፈልጋችኋል። ያንን ለመሸፈን እየሞከራችሁ ነው ማለት ነው። ማንንም እንዳያቋርጥ። ቴንክ ዩ ጀምር። ኦኬ ምን ተፈጠረ? መታለኛ ነገረችን። ምን አለች? እንደዚህ አድርጎ ቪዲዮዬን እንደዚህ ቀርጾ እንደዚህ በማረግበት ሰዓት ላይ ምናምን ነገር እንዳለ ቪዲዮዬን ቀርጾ አስፈራራኝ አለች። ማስፈራራቱን ሲጀምር ማን ነው ቪዲዮ ይምጣ ፎቶ ይምጣ ተባለ። ፎቶ መጣ ምናምን መናገር ተጀመረ ማለት ነው። የዚህን ልጅ ፎቶ ደግሞ አይደለም አድርጎ የሚመጣው ቢጎ ላይ የዚህን ልጅ ፎቶ አድርጎ አይመጣም። አሞራው ብሎ ነው የሚመጣው። ኤግል ብሎ ነው የሚመጣው። የሚያደርገው ፎቶ ደግሞ ቶታሊ ዲፍረንት ነው። በጣም የተለየ ይሄን ልጅ ከነጭራሹ አይመስልም። ይሄንን ልጅ በእውነት ነው የምልሽ አይመስልም ልጁ ከነጭራሹ። ምናልባት የሌሎቹን አላውቅም፣ ግን የሷን ግን ስለማውቀውና እጄ ስለነበረበት ነው የማወራው። ገባሽ አይደለ? እዛ ጋራ ለወንድሜ ቪዲዮውን እንደዚህ አድርጎ ለወንድሜ የራቆቱን ቪዲዮ በቃ እንዳለ ያለውን ቪዲዮ ላከ ስትል እኛ ገብተን አናግረ ነው ልጁ የምሬን ነው የምልሽ። አሁንም ቢሆን ደግምልሻለሁ ልጁ ቆሻሻ ነው። አዎ ቪዲዮ ብዙ ነገር እንትን ስትል ቪዲዮ ልኮልናል፣ ለኛው ልኮልን ይሄው ምናምን እኔ ያለው እኔ ጋር ያለው ይሄ ነው ብሎ ያው ባሽሙር አለ አይደለ? ያው መበተን አልፈልግም ግን ይሄው እያልሽ የምትበትኙ ነገር እንደዛ አድርጎታል። የሷን አርጓል። በጣም ቆሻሻ ነው። ይሄንን ቪዲዮ ለወንድሜ ልኮልታል ስትል እሱን ተናግረ ነው ምን ብለን በጣም እንትን ብለ ነው ከቢጎ ላይ አጠፋ ነው። ቢጎ ላይ ጠፋ፣ ከነጭራሹ ጠፋ። ቢጎ ላይ የሚባል ዝርም አላለም። ገባሽ አይደለ? ግን እሱ መሆኑን መጀመሪያውኑ ቪዲዮውን ሲያወሩ ምንም ነገር በሚያደርጉ ሰዓት ሺኒው ቢካዝ ምንም ነገር በሚያደርጉበት ሰዓት ላይ እሷ የሚታዩ ነበር። እኛ ያየነው ቪዲዮ ላይ ይሄ ኮምፕሊትሊ was a lie። አንዳንዴ ምን አለ መሰለሽ ነገሬ እንዲጥምልኝ ብሎ ማር መለወስ ዳቦ ላይ ነው። አንድን ሰው ሳያዩ እሱ ሳይታያት እሷ ምንድነው የምታደርገው? አይተናል እኮ ቪዲዮን እኮ I can send it to you. That's a fact. እሷ ሳታየው እንዴት ነው እሷ ምንም ነገር እንደምትለው? አይተዋለች፣ አምናበት ፈልጋ ፈቅዳ የገባችበት ነገር ነው። ግን እሱነቱን ሳታቅ ሳይሆን ልጁ ቆሻሻ መሆኑን አላወቀችም እንጂ እሱነቱን እሱ መሆኑን አውቃ አምና የገባችበት ነገር ነው። ይሄ ፋክት ነው። መላም ደግሞ በዛም ላይ አለው። አለቀ። አንድ ነገር ልንገርክ፣ እሷ አላየሁትም ያለችው ሲጀምሩ ነው። መላ አልከው ደግሞ እኔ እየተናገርኩ ነው። አንዴ ማሪ፣ እኔ እሷ እያለች ያለችው መጀመሪያ ጀንጅኖ እስከሚያሳምናቸው ድረስ በመልኩ ስለሚያፈር የሌላ ሰው ፎቶ ይጠቀምና ልክ ሴቶቹ መስመጣቸውን ሲያረጋግጥ ነው በቪዲዮ የሚወጣው እንጂ እስከዛ ድረስ ቪዲዮ ላይማ ኦልሬዲ ፍቅር ውስጥ እኮ ናቸው። ኦልሬዲ ለፍቅረኛና ለፍቅረኛ የሚደረግ እንቅስቃሴ በቪዲዮ መደራረግ ከጀመሩ በኋላ እኮ ነው። እሱማ እየተያዩ ነው። ሳይተያዩ እንዴት ይደረጋል እሱ ነገር? መጀመሪያ ላይ ገና ጅንጀናው እያለ በጣም መልአክ ሰው የሚረዳ በጣም ጥሩ ሰው ሆኖ
የሌላ የወጣት የቆንጆ ፎቶ ይጠቀምና ጀንጅኖ አስምጦ ልክ ሴቷ በሱ መስምጥ ማለቷን ሲያረጋግጥ ይዛኔ ሰምጣለች ይወጣል። ቢንጎ ላይ አቋርጠሽ እሱ ያወራው እዚህ ጋር ትክክል አይደለም፣ ውሸት ነው። እሱ ሲጀመር በሰዓቱ አልነበረም፣ ጓደኞቼ ናቸው ያወቁት። እሱ አልነበረም። ሲሳደብ የነበረ ሰው ነበር ቢጎ ላይ፣ እኔን ሲሰድበኝ የነበረ ሰው ነው ጾጺ። ስለዚህ ጾጺ በዚህ ጉዳይ አይመለከትም እዚህ ጋር ማለት ነው። በእኔ ጉዳይ እውነታው እንዳይወጣ አይመለከትም። ሪያሊቲውን መናገር አለብን። ሲጀመር የተሰጠ ለአንተ አይደለም። ይሄ ሪያሊቲ ነው። ለአንተ አይደለም የተሰጠ፣ ለአንተ አይደለም። ሀቢባ ሚውት ነበር። ሚውት አድርጊ ማሪ። ጾጺን አንድ ጥያቄ ጠይቀው። ጾጺን አስወጪ እያለችሽ ነው። ዳት ሚንስ ሪያሊቲ መውጣት የለበትም የለበትም። አዳምጠኝ ወንድሜ፣ ሁለቱም ወገን ነው የምንሰማው። የተመቻችሁን አስወጪ፣ ከሌና አስወጪ፣ ከሌና አስገቢ፣ ማንም አይለኝም። ከሁለቱም ወገን ነው የምንሰማው። ማለት ከአንድ ወገን አይደለም። አንተ የእሱ ወገንም ልትሆን ትችላለህ። ምንም ችግር የለብንም። እኔ አላውቀውም። እኔ ጓደኛ የለኝም። ጓደኛ የሚባል የለኝም። እውነት ነው የምናገረው። አያገባኝም። እኔ ስለሱ ጓደኛ ቢሆን እኮ ግማታም ነው ቆሻሻ ነው አልልሽም። ሴትን ልጅ አሳምነሽ አንቺን አፍቅራ የምር አፍቅራ እንደዚህ የሚያደርግ ወንድ አይደለም። ለእኔ ወንድ አይደለም። በቃ ካፈቀረችና ካደረገች ያቺ ልጅ በቃ ካንቺና ከሷ ጋር ነው መቅረት ያለበት። እንደዚህ አይነት ነገር ማውራት አይደለም ማውራት። እኔ በወንዶች መሀል ያደኩ ወንድ ነኝ። ገባሽ አይደለ? ወንድ ልጅ ያደረገውን የረዳውንና አያወራም በሚባለው አምናለሁ። ግን እሱ ያደረገው ቆሻሻነቱን እኮ አልካድኩም። አሁንም ቢሆን ግን አንተ ያልተረዳኸው እሷ ያለች የመሰለክ ቪዲዮ ላይ እኔ አላየውም እሱ ብቻ ነው የሚያየኝ ያለች ነበር ይመስላል። አይደለም መጀመሪያ አላየሁትም። ሲጀመር ማርክስ አንተ የነገረኝ እኮ አንተ ቪዲዮ አከፋፋይ እንደሆንክ ለሱ እንደምትሰጠው ነው። የሴቶችን ቪዲዮ እኔ ሳላቅክ ቢጎ ላይ ቪዲዮ አከፋፋይ እንደሆንክ ነው የማቀክ። ስለዚህ አንተ ማውራት አይችልም። አሁን ቪዲዮ አከፋፋይ ነኝ ብሎሃል። በዛ ነው እኔ ቪዲዮ አከፋፋይ ነኝ እሱ ነው ያለኝ። ጾጺ ለኔ የሴቶችን ቪዲዮ የሚልክልኝ ጾጺ ነው ብሏል። እንዲህ ነው የሚለው ማርቆስ። አንተ ማርቆስን አላወቅኸውም። እንዲህ ነው ስለ እያንዳንዱ ሰው እየሄደ በውስጥ የሚያወራው እንደዚህ ነው። ገባክ? ሴቶቹን ለብቻቸው አድርጎ ነው ማጥቃት የሚፈልገው፣ ለብቻቸው ጥግ ኮርነር ላይ። እኔ አሁንም ቢሆን እኮ ሀቢባዬ እያልኩሽ ነው። ልጁ ቆሻሻ ነው። አሜን ልጁ ብዬ ያሳነስኩት ሰውየው በጣም ቆሻሻ ነው። ሰውየው ቆሻሻ ነው። አንቱ ብለን እናስተካክለው። አሁንም ቢሆን ወደፊትም ቢሆን ቢጎም ላይ ሰድቤዋለሁ። አሁንም ብሰድበው አልጠግብም እሱን ሰውዬ። ገባሽ አይደለ? አዎ ተሳዳቢ ነህ ላላችሁት፣ አዎ ተሳዳቢ ነኝ። ጆከርም ያቀኛል፣ ማንም ያቀኛል። ግን ስሳደብ ግን ሳልስድርሽብኝ አልደርስም። ገባሽ አይደለ ሀቢባ? ግን እዚህ ጋራ ደግሞ ሪያሊቲ ነገር ደግሞ እያለ ከእናንተ ጋር አንድ ፔጅ ለመምሰል ብዬ ውሸቱን አዎ ልክ ነው እውነት ናት እንደዚህ አድርጎ ነው ምናምን ብልኮ አዎ ጾጺም ነበረ ይመስክር ትልሽ ነበረ። ግን እውነት ነው የምናገረው፣ ያለውን እውነቱን እናገራለሁ። በእኔ ጉዳይ አልነበርክማ። የነበሩት ይመጣሉ፣ አንተ አልነበርክም። እነማን የነበሩት? እነ ፋሪቲ፣ አንተ አልነበርክም። ፋሪቲ እሷን ለእሷን የተላከላት ፋሪቲ ማለት አነጣዋለሁ ያልሽው ጓደኛው ነው፣ የእሱ ጓደኛ የማርቆስ ጓደኛ። ይኸውልሽ ሀቢባዬ የምሬን ነው የምልሽ። እኔ ላይክ በጣም ሪስፔክት አደርግሻለሁ፣ ግን ብዙ ጊዜ አጉል ተጎዳ ምናምን ብለው ሳይድ ለነሱ አታያዥ። ቢካዝ ይሄ ሪያሊቲ እና ፋክት ያለውን ነገር ደግሞ እንዲወራም አይፈልጉም። ከሰማሻት ምንድን ያለችሽ? ልክ ልናገር ስል መጀመሪያ ማቋረጥ ጀመረች። ቀጥሎ ደግሞ የእሱ ቪዲዮ አከፋፋይ ነው አለች። ከዛ በኋላ ደግሞ አስወጪ ነው ያለችሽ። ታዲያ እኔ ያስወጣውክ አላስወጣሽም። ነሽ እኮ ነሽ። ይኸውልሽ ሀቢባዬ ሚውት አድርጌ ነበረ እኔ። ገባሽ አይደለ? ወሬዋን እስክትጨርስ ድረስ እስክታበቃ እስክትቋጭ ድረስ ሚውት አድርጌ ሀቢባዬ ከጨረሰች እኔ መውጣት ስላለብኝ ብዙ ስለማልቆይ ልናገረው ስል እሺ ያልሽኝ አይደለ? እስከዛ ደግሞ እኔ ደግሞ እንድናገር ደግሞ ከፈቀድሽልኝ አይምሮን እዚህ ጋር ሌላ ነገር ሌላ ቦታ ከምበታትንብኝ ልጨርስና ከዛ በኋላ እንደፈለግሽ አንቺ እንትን ማለት ትችያለሽ። ዊ አር ኦፕን ፕሊዝ። ከዚህ በኋላ ሚውትሽ እንዳታበሪ እባክሽ። አመሰግናለሁ። ቀጥልሽ። ለልጁ ፖይንት ሁሳማ አንዴ እንትን ጾጺ ምንድን ነው የሚለው? አሁን ለምሳሌ ቢንጎ ላይ ልጁ አካውንት አለው፣ ስክሪንሻት አለኝ ማለት ነው። 2 አካውንት ምናምን አለኝ እና ምን እንደሚያወራ ግራ ገባኝ። እንዴት ላይ አሁን ልጅቷ አላናገረኝ ቢንጎ አፕሊኬሽን የለኝም የሚል ከሆነ አለኝ ስክሪንሻት አድርጌ
አለኝ እንትን ማለት ነው ምንድን ነው የሚባለው ፕሮፋይል አለኝ ልጁ እንደሚጠቀም በእኔ ፎቶ። የመቼ ነው ወንድሜ? እኔ መቼ እንደሆነ አላውቅም እኮ አካውንቱ እኮ ይናገራል። መቼ እንደተከፈተ አካውንቱ ይናገራል። ስክሪንሻት አለ አይደለ? አካውንቱ መቼ እንደተከፈተ ይናገራል። ከላይ የተከፈተበት ቀን፣ ሰዓቱ፣ ቦታውን ላይ ይናገራል። ቢጎ ኦኬ እሺ፣ አሁን ላሳይ። አሁን ለምሳሌ ትራፕ ኩዊን ምናምን 1738 የሚል አለ። ይሄ እኔ ፒክቸር አይደለም። ኦኬ የሱ ስም ደግሞ አሞራው ወይንም ደግሞ ኢግል ነበረ ስሙ። እሷን በሚያወራት ሰዓት አሞራው ወይም ኢግል ነበረ ስሙ። በዚህ አካውንት ነው የሚያወራኝ። በዚህ ትራፕ ይሄኛው በዚህ ነው አሞራው ወይ ኢግል ነው። ሀቢባ እናቴ ትሙት ገብርኤልን ይኸውልሽ፣ እኔ ምንም የማገኝበት ነገር የለም ስለሆነ ነው የገባሁት እንጂ ማለት ነው። በዚህ ነው የሚያወራኝ። ኧረ በመድኃኒዓለም እንዴ እውነቱን ነው። አንተ ጠበቃ ለምን ትቆምልኛለህ? ይሄ ነው በቃ እንደዚህ ነው። አዎ ለምን ጠበቃ ትቆምልኛለህ? ወይ ለሱ ለምን ጠበቃ ትቆማለህ? ራሱ መጥቶ ማብራራት እውነትን እያየሁ ደግሞ ዝም ማለት ስለማልችል ለመበጥበጥ እውነት ምንድን ነው የምበጠብጠው? እናንተ ክርክር ፐርሰናሊ አይደለም የምታወሩት እናንተ እኮ እየሰማንክ ነው። እሺ እሷ በዚህ ነው የሚያወራኝ። ይኸው ሁለተኛ ምስክር ባለቤት የፎቶ ባለቤት አለኝ እልክልሻለሁ። የዚህን አካውንት ሀቢባዬ በዚህ እንደሚያወራሽ ማረጋገጫ ሀቢባዬ ኦኬ ቴንክ ዩ ደግሞ ማለት ነው እሱን ስትልክልሽ የተጻጻፉትን ታሳይሽ። ምክንያቱም የተጻጻፉት ነገር ይኖራል። ሁለተኛ ነገር ደግሞ ቢጎ ላይ ደግሞ ማለት ነው ቢጎ ላይ አሁን ክሬት አድርጌ እነሱ ያወሩት ይሄ ወሬ አሁን ይሄ ወሬ የዛሬ ስንት ዓመት በቃ አፕ እንዳደረገ ግን ታውቂያለሽ ሀቢባዬ? 3 ዓመት ያ ሁሉን ነገር በትክክል ነው። ኦኬ 3 ዓመት ነበር 3 years yes ምንድነው ላይ ፖይንት ምንድነው? አልገባ ያለኝ ነገር ላይ ምን ለማለት ነው እየፈለክ ያለው? ወንድሜ እኔ በማውቀው በኢግል በሚባል አካውንት ነው እኛ ስንናገር የነበረው ያመጣነው። የዛ ሰዓት እኔ አንተን አላውቅህም። አንደኛ ገባህ አይደለ? እኔ አላውቅህም፣ አይቼም አላውቅም፣ ተገናኝተንም አናውቅም። ቢጎ ላይ ካለ ደግሞ ጾጺን የማያውቅ ቢጎ ላይ የለም ብራዘር። እኔ አልጠቀምም ቢጎ። ኦኬ ያ ቢጎ ላይ ማንንም ሄደ ላይክ ጾጺ ብትል የማያውቀኝ የለም ብራዘርዬ። አዎ እንሳደባለን ምናምን ግን ቢሆንም ግን መተው ልክ እንደሱ አይነቱ ደግሞ መተው በሚናገሩ ሰዓት እዛ ጋራ ፓወር የነበረው በስድብ ነበረ። ልክ እንደ ሀቢባ በመነጋገር ሳይሆን በስድብ ነበረ የሚደረገው። እንደዚህ ተደረግን ሲሉ ይኸውልህ ወንድሜ እንደዚህ ተደረግን ሲሉ ምናልባት ከቀየረ በኋላ ያለውን አካውንቱ ልታመጣ ሊሆን ይችላል እንጂ ያንን አካውንት ዲሊት አድርጎ እስኪወጣ ድረስ ረግጠነዋል፣ አዋርደነዋል፣ በየቦታው እየተከተልን ብዙ ነገር አድርገነው ወጥቶ ነበር። እኛ ራሱ ከቢጎ ወጥተን ወደ ቲክታክ ስንመጣ ባለፈው ለታ ሀቢባዬ እየነገረች ነበረ ጆከር ቢጎ ላይ ምናምን ሲልሽ ትዝ ይልሻል? እኔ እንጃ ቢጎ አፕሊኬሽንን ገና ቢጎ ምናምን ሲልሽ ምንድነው ቢጎ ምናምን ነገር እያልሽ ነበረ ጆከር ጋር ባለፈው ለታ ስለ ኢንተርኔት ስታወሩ እና እዛ ላይ እንዳንቺ የሚያነጋግር ሰው የለም። በቃ ተራጋጮች የምንባል ነበርን። እነ ጆከር ምናምን ነበሩ። ጆከር ላይ አልደረሰችበትም እሷ። እሺ የኔ አንድ ጥያቄ አለ ግን እያልኩሽ ያለሁት ሀቢባዬ ወዬ ጾጺ አንድ ጥያቄ ልጠይቅህ። አንተ አሁን እዚህ ጋር የገባኸው ዊ አር ኦፕን ዋሽታለች ብለክ ነው። ምን ዋሸች? አዎ ስጨርስ ምን ዋሸች ብለን ስንጠይቅህ አዎ ማርቆስ ያደረገውን ሁሉ አድርጓታል፣ ግን ሲጀምር በራሱ ፎቶ ነው የጀመረው፣ በዚህ ልጅ ፎቶ አይደለም አልክ። ኦኬ በጣም ጥሩ። ለዚህ ምላሽሽ ምንድን ነው ስላት ስክሪንሾቱን ማስረጃ አቀርባለሁ እኔ እና እሱ የተጻጻፍንበት ሰዓት ዓመተ ምህረት የሚያሳይበት በዚህ አካውንት በሱ ፎቶ ለማውራቱ ማስረጃ አቀርባለሁ አለች። ማስረጃውን ለእኔ በውስጥ ትልክልኛለች። ስለዚህ ጉዳዩ አለቀ ማለት ነው አይደል? ያ ግን ሁለተኛ ነገር ግን ያው የብሩንም ደግሞ አትለፊ። ኦፍ ኮርስ ሺ ዋዝ ቴኪንግ ዘ ማኒ ሺ ዋዝ ቴኪንግ ዘ ማኒ። አንቺ እኔ ያለው እዚህ ጋር እኔ አወያይ ነኝ አይደል? አንቺ ሚውት አብርተሽ አብሪ ካላልኩሽ አታብሪ። ብር ወስዳበታለች ለሚለው ማስረጃ ደረሰኝ አለክ? እኔ እኮ ሳይድ እያዝኩ ሳይሆን ልክ እንዳንቺ የዛን ቀን እየተናገርን ነበረ ነው የምልሽ እኮ ሀቢባዬ። ያልተመለሰልኝም ወንድሜ ማስረጃ ደረስ እኔ ጋር እኔ ማለት ገገማ ነኝ። በማስረጃ ካልሆነ ሰው አላምንም፣ ሰው አልሰማም። በማስረጃ ካልሆነ አንድ ሰው ከሊ ጋር አንዲት ሴት መታ ከባልሽ ጋር ተጻጽፍ ያለው ባልሽ ይጀነጅነኛል ካለችኝ ማስረጃ አቅርቢልኝ እላታለሁ። ዝም ብዬ በወሬ አላምንም ማለት። ልክ እንደዛው አንተ አሁን እሷ ብር በልታለች ከማርቆስ ስትል ደረሰኛለክ ወይ አልኩክ። መልስልኛ ጥያቄውን። ደረሰኛለክ?
እኔ እኮ የሱ ሳይድ አይደለም አሁንም ቢሆን እኮ እየነገርኩሽ ነው ያ የለም እኔ ጋራ ኦኬ ሊስን ኦኬ ሊስን አይደለም የሱ ጠላቱ የሱ ሳይድ አይደለም ደረሰኝ አለ ብር የተላከላት ራሷ ነው የነገረችን እኔ ደረሰኝ የሚኖረኝ እኔ ልኬላታለሁ እንዴ እኔ ነኝ እንዴ ላኩላት እንዴ ነው እኔ ደረሰኝ የሚኖረኝ በአፏ ያለችንን እኮ ነው የምነግርሽ እኮ ላይ እንዴት ያወራል ደረሰኝ በራሷ በአፏ ነው የነገረችን ሀቢባ በራሷ በአፏ ቢጎ ላይ የነገረችንን ነው ነግረህ ቆይ እንዴ ስትነግረህ ቮይሱ ልታሰማኝ ትችላለህ ያለችበትን እኔ ብር ሰጥቶኛል ማርቆስ ያለችበትን ቮይስ ልታቀርብልን ልታሰማን ትችላለህ እዚህ ጋር ክፈተው ኦኬ ብሊቭ አንቺ እንግዲህ እንትን የምትይውም በይ እንጂ እኔ እየነገርኩሽ ነው ያለውን ፋክት እየነገርኩሽ ነው የዛሬ 3 አመቱን ምን ሊያደርግ ነው እኔ ጋር የሚቀመጠው እኮ የኔ ነገር ነው ብር በልታዋለች ማርቆስ አለ ብር ከበላችሁ ደረሰኝ አቅርብ አልኩት ደረሰኝ የለኝም አለ እሺ በምን አወቅ ታዲያ ራሷ ነግራኝ የነገረችበትን ቮይስ አቅርብ አልኩኝ ሀቢባ በእኔ ጉዳይ ይሄ ነገር ይፈጠራል ብዬ አስቀምጥ ነበር ሀቢባ ወንጀል አይቻልም አንድ ሰው ያለ ማስረጃ ሰውን የሚወነጅል ከሆነ ከዛ ሰው ጋር ፐርሰናል ችግር አለበት ማለት ነው ራስ አማኝ ሆነ ያለ ማስረጃ ሰው አይወነጀልም ማስረጃ የለም ሪም እንደዚህ ያለችኝ ካልኩኝ ቮይስ ማቅረብ አለብኝ የሪምን ድምጽ እንደዛ ያለችበትን ዝም ብዬ ማንም እከሌ እንዲያለኝ ብዬ ማውራት አልችልም እከሌ እንዲያለኝ ማስረጃ ላምጣ የዛሬ 3 አመት ቢጎ ላይ አቴንሽን ቢጎ ላይ የዛሬ 3 አመት እሺ እዚህ አይደለም እኔ ላውራ አሁን እሱ እስካሁን አሁንስ ዲፌንድ እያደረጋለሽ ማስረጃ ማቅረብ ካልቻለክ ውረድ እኔ ደግሞ ላውራ ማስረጃ ከሌለክ እዚህ ቤት ያለ ማስረጃ ማንንም ሰው ምንም ነገር ተቀባይነት አንተ እኮ ራሱ ቢጎ ላይ እኔን ስትሰድበኝ ነበር በዚህ ቪዲዮ ገባክ አሁን ለተከራካሪ አቱና ጠበቃቱ ሲሰድብሽ ስክሪን ሪካርድ ካላመጣች እንደሰደበሽ እኛ አንቀበልም ምንም አይነት ማስረጃ የሌለው ነገር ውድቅ ነው እዚህ ቤት ማስረጃ የሌለው ነገር አይወራም ይሄ የቤት ህግ ነው ያለ ማስረጃ ሰው አይወነጀልም ያለ ማስረጃ ከሌ እንዲናት አይባልም ከሌ እንዲናት ካላችሁ ቮይስ ሪካርድ ቪዲዮ ሪካርድ ማስረጃ አምጡ ከሌ ብር በላኝ ካላችሁ ደረሰኝ ይዛችሁ ቅረቡ ከዛኛ ደረሰኝ ላከልኝ እኮ ብለሻል እኮ ሀቢባ ራስሽ እሱ ደረሰኝ ይልኛል አልሽ ስለሱ አይደለም ወንድሜ በደንብ አዳምጥ ስለሱ አይደለም ደረሰኝ ይላከልኝ ስለ ሴቶቹ ለወንዶች ለደላላ ሴቶች እንዲያጣብሱት የከፈለበት ደረሰኝ ሴት ገዛሁበት እነዚህን ሴቶች ከቴሌግራም ገበያ ላይ ነው የገዛኋቸው የደላላ ኮሚሽን የሚያገናኙ ወንዶች አሉ ለነዛ ወንዶች ብር እየከፈልኩ የው ከሌ እያለ ደረሰኝ ላከልኝ 18 ደረሰኝ ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬንዱ ነው